በአዳማ ከተማ ሲካሄድ የነበረው የሙሉ ወንጌል አማኞች ቤተክርስቲያን የመሪዎች የስልጣናና የምክክር መድረክ በተሳካ ሁኔታ ተጠናቀቀ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የአዲስ አበባና አካባቢው ሶስቱም ክልሎች የደቡብ ምስራቅ፣ የደቡብ ምዕራብና የሰሜን ምዕራብ መሪዎች የተሳተፉበት የስልጣናና የምክክር መድረክ በአዳማ ከተማ ከሐሙስ ሰኔ 25 ቀን እስከ ቅዳሜ ሰኔ 27 2018 ዓ.ም ለ3 ቀናት የተካሄደ ሲሆን የቤተ እምነቱ ፕሬዝዳንት መጋቢ ላኮ በዳሶ፣ ምክትል ፕሬዝዳንት መጋቢ ሎዩ ስንሻው፣ የሶስቱም አዲስ አበባ የሚገኙ የክልል ፕሬዝዳንቶችና ከ300 በላይ የቤተ ክርስቲያኒቱ መሪዎች ተገኝተዋል። በዚህ የመሪዎች የምክክርና የስልጣና ጊዜ ላይ በዋናነት ትኩረት የተሰጠባቸው ርዕሰ ጉዳዮች ቤተ ክርስቲያኒቱ ወደፊት ልትሰራ ያሰበችው የስራ አቅጣጫዎች፣ ለመሪዎች ግንዛቤ ማስጨበጥ፣ የቤተ ክርስቲያኒቱን ዶክትሪን ክርስቲያናዊ አስተምሮ በተመለከተ፣ የመድረክ አያያዝ በተመለከተ በጉልህ የተለያዩ ዶክመንቶች ለጉባኤው ቀርበው ጉባኤው በደንብ ተወያይቶባቸው ጥያቄዎች ተነስተው መልሶች ተሰጥቶባቸዋል። የክላሲካል ጴንጤቆስጣል አስተምሮ ላይ ጠለቅ ያለ ትምህርት ተዘጋጅቶ ለመሪዎች ተሰጥተዋል። ተያይዞም የቤተ ክርስቲያኑ አስተምሮና አሁናዊ ቁመና ሊያሳዩ የሚችሉ ትምህርቶች፣ ስልጠናዎች፣ ውይይቶች ተካሂደዋል። በቀጣይም በጀት ዓመት ወደፊት ያላትን የቤተ ክርስቲያኒቱ ሂደት በብሩህ ያሳየ እንደነበረ ተገልጸዋል። ጉባኤው የተለያዩ ጥያቄዎች የተነሱ ሲሆን የቤተ እምነቱ ፕሬዝዳንት የሆኑት መጋቢ ላኮ በዳሶ በቂ ምላሽ ሰጥተዋል። መጨረሻም ቤተ ክርስቲያኒቱ በትንሳኤ ፋሲካ መታሰቢያ በዓል ላይ ባከናወነችው በችግር ውስጥ ላሉ ወገኖች ማዕድ የማጋራት በጎ ስራ ላይ በንቃት ለተሳተፉ በሶስቱም ክልሎች ለሚገኙ አጥቢያዎች የእውቅና ሰርተፊኬት ከቤተ እምነቱ ፕሬዝዳንት መጋቢ ላኮ በዳሶ ተበርክቶላቸዋል። የቤተ እምነቱ ምክትል ፕሬዝዳንት የሆኑት መጋቢ ሎዩ ስንሻው እንደተናገሩት የቤተ ክርስቲያን መሪዎች፣ አገልጋዮች ምዕመኑን ከሐሰተኛ አስተማሪዎች በመጠበቅ የቤተ ክርስቲያኗን መሰረተ እምነት በበቂ ሁኔታ እንዲያስተምሩ ስልጠናዎች በየጊዜው አዘጋጅተው እንዲሰጡ መልእክታቸውን አስተላልፈዋል። ትልቁ የፕሮግራሙ ይዘት አንዱ ቤተክርስቲያኒቱ ወደፊት ያለው ልትሰራቸው ስላላት የስራ አቅጣጫዎችን መያዝ ማስያዝ በጉልህ የተለያዩ ዶክሜንቶች ለጉባኤው ቀርበው በደንብ ተወያይቶባቸው ጥያቄዎች፣ መልሶች ኖረው የዳበሩ ያስተምሮ ዶክሜንቶቻችን በጉልህ እንዲወጡ ግብአቶችን እና ስልጠናዎችን ግብአቶችን ለአድማጮች የሰጠንበት ስልጠናም የተሰጠበት ጊዜ ነው። ከዛ በተረፈ በክላሲካል ፔንቴኮስታል እንትን ላይ አስተምህሮ ላይ ጠለቅ ያለ ትምህርት ለመሪዎች እንዲሰጥ ታስቦ የተዘጋጀ ስለነበር ይሄ የ3 ቀን ቆይታ በጣም ጥሩ የሆነ የቤተክርስቲያኒቱን አስተምህሮና አሁናዊ ቁመና ሊያሳዩ የሚችሉ ትምህርቶች፣ ስልጠናዎች፣ ውይይቶች የተሰጡበት ስለነበር በቀጣይ የበጀት ዓመቱም ወደፊት ያላትም የቤተክርስቲያኒቱን ሂደት በብሩህ ያሳየ ጥሩ ውይይቶች የተደረገባቸው አቅጣጫ የተሰጠበት ጊዜ ነው የነበረው ማለት ነው። እንግዲህ የሚጠበቀው አንዱ አስተምህሮን በተመለከተ የቤተክርስቲያኒቱን መድረኮች አያያዝን በተመለከተ የቤተክርስቲያኒቷን ዶክትሪን ወይም የክርስትና አስተምህሯን በተመለከተ ውጤት ያለውና መድረኮችም የቤተክርስቲያኒቱን መሰረተ እምነት የተከተለ የሚያስጠብቅም አስተምህሮች እንደሚካሄዱ እነዚያም ደግሞ በዛ እንደሚገለጡ ይጠበቃል ማለት ነው። መሪዎች ይህን አቅጣጫ ወስደዋል። ከዚህ በኋላ በተሻለ መንገድ የመሰረተ እምነቶችን የማስተማር እድሉ ሰፊ እንደሚሆን ይጠበቃል። በአጠቃላይ ማስተላለፍ የሚፈልገው የቤተ ክርስቲያን መሪዎች እና አገልጋዮች በምዕመኑን በተለይ ሐሰተኛ ትምህርቶች እንዲጠብቁ፣ እንዲንከባከቡ ከዛ በጣም በቂና የቤተ ክርስቲያናችንን መሰረተ እምነት በበቂ ሁኔታ እንዲያስተምሩ፣ አስተማሪዎችን በዛ እንዲያመጡ ወይም ደግሞ እንዲጋብዙ፣ ስልጠናዎች እንዲሰጥ፣ ትምህርቶች እንዲሰጡ በዚሁ አጋጣሚ ማሳሰብ ፈልጋለሁ። ቤተክርስቲያንን ከሐሰተኛ አስተማሪዎችና ትምህርቶች እንዲጠብቁ ነው መልእክቴን በዚሁ አጋጣሚ ማስተላለፍ የምፈልገው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ወጣቶችን መሪ አድርጎ ማብቃትና ወደፊት ማምጣት ላይ ከፍተኛ ትኩረት ሰጥቶ መስራት እንደሚገባ ተገለጸ። ቤተክርስቲያኒቱ ይህንን የተገለጸው ሰሞኑን በባህር ዳር ከተማ የሰሜን ምዕራብ አካባቢው ክልል ባዘጋጀው የመሪዎች የስልጠና መድረክ ላይ ነው። የቤተ እምነቱ ምክትል ፕሬዝዳንት የሆኑት ፓስተር ሎዩ ስንሻው በወቅቱ እንደገለጹት የቤተክርስቲያኒቱ የወደፊቱ መጻኢ ዕድልና ቀጣይነት አስተማማኝ ለማድረግ ወጣቶችን ማሰልጠንና ማብቃት
ስርዓት ላይ በትጋት መስራት ይኖርበታል። ለዚህም ይረዳ ዘንድ አጥቢያዎች ከዓመታዊ በጀታቸው ላይ ከፍተኛውን ድርሻ ለልጆች፣ ለታዳጊዎችና ለወጣቶች አገልግሎት ሊመድቡ እንደሚገባ አሳስበዋል። በቤተ እምነቱ ጠንካራ መዋቅር የተገነባ መሆኑን የጠቆሙት ምክትል ፕሬዝዳንቱ ቤተ እምነቱ ጤናማና ቀጥተኛ የወንጌል አስተምሮን ጠብቆ መቆም የሚቻለው መሪዎችን በተከታታይነት በማፍራት ጭምር መሆኑን አስረድተዋል። በመሆኑ መሪዎች መጤና ሐሰተኛ አስተምሮዎችን፣ ልምምዶችና የሞራል ግድፈቶችን በትጋት ሊመክቱ እንደሚገባ አሳስበዋል። በዚህ ስልጠና ላይ ከ21 በላይ አጥቢያዎችን የወከሉ 91 መሪዎች መሳተፋቸው ያገኘነው መረጃ ያመላክታል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የእህቶች አገልግሎት በተመለከተ ስልጠና ተሰጠ። በዓለም ገና ከተማ ሙሉ ወንጌል አጥቢያ ቅዳሜ ሰኔ 27 2018 ዓ.ም ለ85 እህቶች ስለ ጸሎት ስልጠና የተሰጠ ሲሆን ስልጠናውን የልጆችና የሴቶች አገልግሎት ክፍል መሪ የሆኑት መጋቢ ቤቴሌም ጉሉማ ተሰጥተዋል። በስልጠናው ስለ ውጤታማ ጸሎት መርሆች ትምህርት የተሰጠ ሲሆን ተያይዞም በአጥቢያ ቤተክርስቲያኒቱ የሚኖረው የሴቶች አገልግሎት እንዴት መደራጀትና መቀጠል እንዳለበት ውይይት በማድረግ ሴቶች አገልግሎት አቅጣጫ ተሰጥተዋል። ሴቶች በቤተ ክርስቲያን ውስጥ ልዩ ልዩ ዘርፎች በማገልገል አስተዋጽኦ የሚያደርጉ ሲሆን ጸሎት ሴቶች በቤተ ክርስቲያን ውስጥ የሚያገለግሉበት ዋነኛ የአገልግሎት አቅጣጫ እንደመሆኑ መጠን በዚህም ስለ ጸሎት መሰረታዊ ትምህርት በመስጠት ሴቶች በግል ሕይወታቸው፣ በቤተሰብ፣ በማህበረሰብና በቤተ ክርስቲያን አገልግሎት ላይ ተጽዕኗቸው ከፍተኛ እንዲሆን ማድረግ እንደሚቻልና የሴቶች አገልግሎት በቀጣይ በየክልሉ የተለያዩ ስራዎችን ለመስራት ልዩ ልዩ እንቅስቃሴ እየተደረገ እንደሚገኝ ተገልጸዋል። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በሰሜን ማዕከላዊ ክልል የአገልጋይ ሹመት ተካሄደ። በኤፌሶን ሙሉ ወንጌል አጥቢያ የወንጌላዊ ሹመት የተካሄደ ሲሆን ለተተኪ መሪዎችና ዲያቆናት ተጸልየዋል። የክልሉ ፕሬዝዳንት የሆኑት ፓስተር ጌታቸው አልታየ የተገኙ ሲሆን የእግዚአብሔርን ቃል በማካፈል አገልግለዋል። በመቀጠል እጩ ወንጌላዊ አሴር ታመነን ወደ መድረክ በመጥራት የሹመት ስነ ስርዓቱን አስፈጽመዋል። በመጨረሻም ጸሎት ተደርጎ ፕሮግራሙ ተጠናቋል።